አሁን በደንብ ተከናንች። እንዴት ነው እያየች ነው? የሁሉ ያስመሰልሽ ነው ይኔ አንቺ እኔ ማድረግ ምንኛ መታደል ነው። አረ እሺ በቃ አሁን ወደ እኔ ጠጋ በልና ልትስመኝ እንደሆነ አስመስል። እንደዛማ ከሆነ ይደብራታል። ተስፋ ብትቆርጥስ? ሰብዬ እንድትቀና ነው አይደል የፈለግከው? እሱማ ስለዚህ እኔ የምልህን ብቻ አድርግ። እሷ የምትልህን አድርግ። አሁን በደንብ ተከናንች። እንዴ ጭራሽ ሞቻታለሁ። ምን ነው ችግር አለ እንዴ? ታውቂያለሽ? ሳስገባችሁ እኔ እንደዚህ አይነት ባለሊ ሰዎች አላውቅም። እንዴ ተነስታ ወጣች። በመሃል ሂድ በቃ ተከተላት። ከዛስ? ወንድ አይደለም እንዴ? ሂድ ተከተላት። በቃ እሺ ልከተላት። ኦ ማይ ጋድ አንተ ምን ማድረግ ነው? ምን አደረኩ? ጭራሽ ከሴት ጋር ፊት ለፊቴ። አንቺም እኮ ከወንድ ጋር ነሽ። በቃ እሺ ይቅርታ። በቃ እሺ ምን ልታዘዝ? የኔ ልጅ ሜኑ አምጣለን እንጂ ልክ የምፈልገውን ነገር የሚያውቅ አይመስልም እንዴ? ዛሬ ስለተገናኘን በጣም ደስ ብሎኛል። እኔም በጣም። ምን ይምጣ? ቆይ እስኪ ተረጋጋ። አጣደፍከኝ እኮ። ለኔ ማኪያቶ፣ ለኔ ውሃ። እሺ እንዴት ነው የሚጎተተው? አርፎ አይቀመጥም ካልቻለ። ይሄ ሁሉ እኮ ገንዘብ አለመጥገብ ነው። ኧረ ተረጋጊ። ይሄኔ በዚህ ስራ ስንት የሚያስተዳድረው ቤተሰብ አለ። ይሄው ማኪያቶ፣ ይሄው ቡና። እንዴ ውሃ እኮ ነው ያዘዘው። ማሰብ ካልቻልክ ለምን ታስተናግዳለህ? አርፋ አትቀመጥም እንዴ? ልጄ አባት እንዴ አይባልም። ባይሆን አስተካክላለሁ እንጂ። እባክህ ዞር በል ጋሼ። እኔ ጠጣዋለሁ፣ ችግር የለም። እሺ የኔ ልጅ ተባረክ። ምን ያለማመጣህ? ለምን ቤት አንቀይርም? በቃሽ። ወላጅ አባትሽ ቢሆን እንዴ ተደረገው ምን ይሰማሻል? ህሊና የተሸከምሽው እንድታገናዝቢበት ነው። ምን ለሱ ብለህ እኔ? ጋሼ ሂሳብ ስንት ነው? በእኔ ምክንያትማ አትጋጩ። ግድ የለውም ጋሼ፣ እሷ አመሏ ነው። ይሄንን ያዙ። አረ ይሄ ብዙ ነው ልጄ። ፀሐዩ ሲከብድ አይደል? ምሳ የት እንብላ? እንዴ አንቺ ፍቅረኛሽ ሆቴል አለው አይደል? እንደዛ ነው የምንበላው። ችግር የለውም እዛ ሄደን እንብላ። አዎ ነይ እንሂድ። ወይኔ ጉዴ! አንተ ምን ሆነ ነው? ፍቅረኛዬ ከጓደኛዋ ጋር መታ ነው። ትምጣ። አንተ ምን አስደበቀ? እናንተ አልገባችሁም። የካፌው ባለቤት ነኝ ብያታለሁ። መጀመሪያ ቆይ ማን ቀባጥራል? አረ በእናትህ ቢኒ እናስተናግዳቸው። ያንተ ቦታ ነው። እኔ ምን አገባኝ? በእናትህ እኔ አንተ ጊዜ እንደዚህ ነኝ። መጀመሪያ ማን ያላቀመ ተንጠራራለ? እኛን አታየን? አንቺ ደግሞ በዚህ ሰዓት እንደዚህ አይነት ነገር ታወሪያለሽ? ኧረ አውጡት። አቤት ምን ልታዘዝ? አንተ ማን ፈልገክ? ሂድ ባለቤቱን ጥራው። አዎ መኩን ጥራለን። እሺ አይደል በቁም። አት ምን አይነት ባለጌዎች ናቸው? ምን አሉ? ኧረ ቦሱን ጥራው እያሉ ነው። ራስ እንደቀባጥር ስራ ላይ ነው በለው። ማን ቀባጥር ብሎኝ ነው? በእናትህ ፀጉሬ አሪፍ ነው። ጭራሽ አሁን ነው አሪፍ ነው። ባይሆን ጫማ ልቀይራ። እሺ ቶሎ በል። ቀረብኩሽ ሆንኩና ጓደኛዬ ናት። ታውቃት። ሰላም ናት። እንዴት ነሽ? ቆያችሁ እንዴ? ምን ይጣላችሁ? ፍቅረኛዬ ነው ያልኩት እሱ ነው። ይሄ ሆቴል እሱ ነው። ምን አይነት አስተናጋጅ ነው ያለው? ታባሩት ነው የሚሻለው። ቀዩ ልጅ ነው ይባረራታል። የምስኪን ቤተሰብ ነኝ ብሎ ባለቤቱ መጣ። በስራ ሰዓት ከከስተመር ጋር ምን እያደረክ ነው? አረ ቤተሰቦች ናቸው። ምን ማለት ነው? ምንድነው እሱ? የቤታችን አስተናጋጅ ነው። በጣም ይቅርታ እሺ። ከአንተ ጋር ውስጥ እናወራለና። አስተናጋጅ ሆኖ ነው ባለቤት ነኝ ያለው? ምን አስተናጋጅ ሆነ ነው የቤቱ ባለቤት ነኝ ብለው ያሽው? ቆይ ጠብቀኝ ባልሰራልኝ። መርዝ ታውቂያለሽ? አንተን ካወቅኩ ወዲያ አውቄያለሁ። አፈቅርሻለሁ እንኳን ስትለኝ መርዝ የሚተፋ ነው የምትመስለኝ። ታዲያ እንለያያ። እሺ እንዴ ምንም አይመስልሽም? አብረን እንዳለን ነው እንደሚሰማ ማለት። ሴት ልጅ እኮ ቀድማ ነው ጭንቅላቷ ውስጥ የምትለየው ሲባል አልሰማህም እንዴ? አሃ በመሃላችን ሰው ገብቷል ማለት ነው። ሰው አይደለም ግን ካንተ ከመጣሽ ነገሩ ተሰለቻችተናል መሰለኝ። የፈለግከውን በለው። አንዳንዴ ስሜቶች ከቃል በላይ ናቸው። በቃ ተወኝ። እንዲህ እንደቀላል እናቴም ሞታ ሽየዋለሁ። የሚያናደኝ ግን ያቃጠልኩት ጊዜ ነው። ግን
አልመለስም። በጅምሩ ሲቀር በስማ ምን አማራጭ አለ ከመተበል በቀር? ባይ ባይ